ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። አማርኛ እንግሊዘኛ እንዲሁም ሂሳብን በአጭር ጊዜ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላቶች ንባብ ይሆናል። በቅድሚያ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁ ያላደረጋችሁ ካላችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። አሁን ቀጥታ ወደ ክላሳችን እንገባለን። ከዚህ ጋር የምታዩቸው እንግዲህ በዛሬ ክላሳችን ደግሞ ብዙ ጊዜ ቃላቶችን ንባብ ፊደላቶችን ስንቆጥር ነበር። ዛሬ ደግሞ የምንማረው ምንም እንኳን ቃላቶች ቢሆኑም ደግሞ በሁለት መንገድ ነው። አንደኛ ቋንቋ ላይ ለምትቸገሩ የተወሰነ ለሚያስቸግራችሁ ልጆች ይህ ቪዲዮ በጣም ይጠቅማችኋል። ሁለተኛ ደግሞ ማንበብ መጻፍ ደግሞ ለምትቸገሩ ደግሞ እንደ መማሪያ ይሆናችኋል ማለት ነው። ስለዚህ ዛሬ በሁለቱም መንገድ አስባችሁ ትከታተላላችሁ ማለት ነው። ከዚህ ጋር በቢጫ ነገር ያደረኳቸው የመጀመሪያው ምንል እሱ ይላል። እሱ፣ እሷ፣ እኛ፣ እነሱና እኔ የሚሉ ሀሳቦች አሉ። አሁን እሱ የሚለው እኛ ለሆነ ሰው ለሆነ ነገር ለማለት ለአንድ ወንድ እሱ ማለት አንድ ወንድ ሰው ነው። ለአንድ ወንድ የሆነ ነገር ስንል እሷ ደግሞ ለሴት ለአንዲት ሴት የምንናገራቸውን ቃላቶች ነው እዚህ ጋር ተጠቅሜ ይዤላችሁ የመጣው። እኛ ስል ደግሞ የእኛ ደግሞ የጋራ እነሱና እኛ በአንድ ላይ ሁለትና ከዚያ በላይ እኛ ስንል እኔን ይጨምራል፣ እንዲሁም ደግሞ ሌላ ሰውም ይጨምራል። ሁለትና ከዚያ በላይ እኔና ሌላ ሰው ከሆነ እኛ እንላለን። እነሱ ካልን ደግሞ እነሱ ካልን ለሴትም ለወንድም ሊሆን ይችላል። ነገር ግን እነሱ ካልን ለሴትም ለወንድም ሆኖ ግን ከሁለትና ከዚያ በላይ የሆኑ መሆን አለበት ግዴታ። እነሱ ለማለት አንድ ቢሆን ወንድ ከሆነ እሱ ነው፣ ሴት ከሆነች እሷ ነው ብያችኋለሁ። እኔ የሚጨምርና ሌላ ሰው ካለ ደግሞ እኛ ነው። እነሱ ምንለ ደግሞ እኔን ሳይጨምር ሌላ ሴትም ወንድም ሊሆን ይችላል። ሁለትና ከዚያ በላይ ከሆነ ደግሞ እነሱ እንላለን። እኔ ስል ደግሞ እኔ ማለት ማንም ሳይጨምር እኔ ራሴ ከሆነ ደግሞ እኔ እላለሁ። ስለዚህ ዛሬ እነዚህን መሰረት አድርጌ ነው እዚህ ጋር ያሉት ቃላቶች የምንመማረው። አሁን የበለጠ እንዲገባችሁ ከመጀመሪያው ጀምሬ ሳነብላችሁ ግልጽ ይሆንላችኋል ማለት ነው። ለምሳሌ እሱ ከሚለው ስር እዚህ ጋር ምን ይላል? በላ፣ በላ ይላል። አሁን በላ ካልን ማን ነው? እሱ። ለማን በላ? ምንድን ለማን ነው? ለአንድ ሰው፣ እሱም ደግሞ ወንድ ለሆነ ሰው በላ እንላለን። እሺ እሷ ምንድነው ብያቸዋለሁ? አንዲት ሴት ብያቸዋለሁ። ለምሳሌ በላ ለወንድ ለአንድ ወንድ ካልን፣ ሴት ከሆነች ደግሞ ምን እንላለን? በላች፣ በላች። በላች ደግሞ ሴት ከሆነች በላች፣ ወንድ ከሆነ በላ፣ ለሴት ደግሞ በላች። እኔም ደግሞ ራሴ የምሳተፍበትና ሌላ ሰውም ካለ ደግሞ ለእኛ ከሆነ ደግሞ ምን እንላለን? በላን፣ በላን። በላን ካልን ደግሞ እኔም አንዱ ተሳታፊ ነኝ፣ ደግሞ ሌላም ሰውም ደግሞ ሴት ሊሆን ይችላል፣ ወንድም ሊሆን ይችላል፣ ብዙም ሊሆን ይችላሉ። ብቻ ግን ከኔ በተጨማሪ ደግሞ አንድ ሰው እና ከዚያ በላይ ካለ ምን እንላለን? በላን፣ በላን። እሺ እኔን ሳይጨምር ሌላ ሁለትና ከዚያ በላይ ሰዎች ከሆኑ ደግሞ በሉ፣ በሉ ካልሁኝ በሉ ከተባለ ምን ነው? እኔን ሳይጨምር ሌላ ግን ሁለትና ከዚያ በላይ ሰዎች ሴትም ወንድም ሊሆን ይችላል ማለት ነው። እንደዚያ ካለ በሉ እንላለን። እኔ ብቻ ከሆነስ? በላሁ፣ በላሁ፣ በላሁ ካለ ደግሞ ማንም ሳይጨምር እኔን ራሴን ብቻ ከሆነ በላሁ። ሴትም አይጨምርም፣ ወንድም አይጨምርም፣ ማን ሳይጨምር እኔን ራሴን ብቻ ለመግለጽ ከፈለጉ ደግሞ ምን እላለሁ? በላሁ፣ በላሁ እላለሁ። ስለዚህ በላ ለአንድ ወንድ፣ በላች ለሴት፣ በላን እኛ ለጋራ፣ በሉ ለእነሱና በላሁ ደግሞ እኔ ብቻ ይሆናል። እሺ ወደ ሁለተኛው ስንመጣ ደግሞ ተኛ፣ ተኛ ይላል። ተኛ ለአንድ ወንድ፣ ተኛች፣ ተኛች እሷ ለሴት ተኛች። ተኛን ማን? እኛ። እኔና ሌላ ሰው ጨምሮ ከሆነ ተኛን። ተኙ እኔን ሳይጨምር እነሱ ሁለትና ከዚያ በላይ ሴትም ወንድም ለሆኑ ምን እንላለን? ተኙ፣ ተኙ። እሺ ተኛሁ፣ ተኛሁ እኔ ብቻ ከሆነ ደግሞ ተኛሁ፣ ተኛሁ። ሌላ ማንም ሰው ከሌለ ስለ እኔ ብቻ ማውራት ከሆነ ተኛሁ፣ ተኛሁ። እሺ ወደ ቀጣዩ ስንመጣ ደግሞ ጠጣ፣ ጠጣ
ጠጣ ማን እሱ ለአንድ ወንድ ከሆነ ለሌላ ወንድ አንድ ሰው ከሆነ ጠጣ። እሺ ለሴት ከሆነስ ጠጣች ጠጣች ጠጣች። እሺ እኔን የሚጨምር ከሆነ ደግሞ ጠጣን ጠጣን ጠጣን። ኦኬ እኔን ሳይጨምር ሁለትና ከዚያ በላይ ሴትም ወንድም ሊሆኑ ይችላሉ። ሴት ብቻም ሊሆን ይችላሉ ወንድ ብቻ ሊሆን ይችላሉ። ብቻ ከሁለትና ከዚያ በላይ ሆነው እኔን የማይጨምር ከሆነ ደግሞ ጠጡ ጠጡ ጠጡ። እሺ ለእኔ ብቻ ከሆነስ ጠጣሁ 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 ይሆናል። እሺ ከዚህ ጋር ደግሞ ሰራ ሰራ ስንል ለአንድ ወንድ ሰራ። ለሴት ከሆነስ ሰራች ሰራች ሰራች። እሺ እኔ የሚጨምር ከሆነ ሰራን ሰራን ሰራን። ኦኬ እነሱ ከእኔ ውጭና ሆነው ሁለትና ከዚያ በላይ ከሆኑ ደግሞ ሰሩ እነማን እነሱ ሰሩ። እሺ እኔ ብቻ ከሆነ ደግሞ ሰራሁ 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 ይሆናል። ኦኬ ወደ ቀጣይ ስንመጣ ደግሞ ገባ ማን እሱ ገባ። እሺ እሷ ከሆነ ወይ ደግሞ ሴት ከሆነች ገባች ገባች ገባች። እኔን የሚጨምር ከሆነ ደግሞ ገባን ገባን ገባን። ኦኬ እነሱ ከሆነ ደግሞ ለብዙ ከእኔ ውጭ ላሉ ሁለትና ከዚያ በላይ ለሆኑ ደግሞ ገቡ ገቡ። እሺ እኔ ብቻ ከሆነ ገባሁ ገባሁ ገባሁ። እሺ ወደ መጨረሻው ስንመጣ ወጣ ወጣ ለወንድ ለአንድ ወንድ ወጣ። ሴት ከሆነች ደግሞ ወጣች ለአንዲት ሴት ወጣች ወጣች። እሺ እኔን የሚጨምር ከሆነ ደግሞ ወጣን ወጣን እኛ ማን ማን እኛ ወጣን። እሺ ወጡ ወጡ ማን እነሱ ወጡ። እሺ መጨረሻ ለኔ ብቻ ከሆነ ደግሞ ወጣሁ ወጣሁ ይሆናል። እንግዲህ እንደዚህ እያደረጋችሁ አማርኛ ቋንቋውንም የበለጠ ማዳበር ትችላላችሁ። በተረፈ ደግሞ ማንበብ መጻፍን ደግሞ እዚህ ጋር ብዙ ነገር ስለምትማሩበት ተስፋ አድርጌ ነው ይሄን ቪዲዮ ይዤላችሁ የመጣሁ ማለት ነው። ስለዚህ አሁን እዚህ ጋር የሆነ ነገር ማስታወስ ትችላላችሁ። ማስታወስ ትችላላችሁ ለምሳሌ እሷ ከሚለው ላይ ለምሳሌ ወንድ በላ ብለን በላች፣ ተኛ ተኛች፣ ጠጣ ጠጣች። መጨረሻ ቺ ከሆነ ብዙ ጊዜ ለሴት ነው። ሄደች ተናገረች፣ ተኛች፣ ወጣች፣ ምን አለች ስንል ቺ ከሆነ ብዙ ጊዜ ማነው ለሴት ለአንዲት ሴት ይሆናል ማለት ነው። ለምሳሌ ከዚህ ጋር ደግሞ በላን፣ ተኛን፣ ጠጣን፣ ሰራን፣ ሄድን፣ ተቀመጥን እንዴ ን ከሆነ ደግሞ እኛ እኔንም ይጨምራል ሌሎችም ይጨምር ከሆነ ብዙ ጊዜ ን ይሆናል መጨረሻ ን እዚህ ጋር እንደምታዩት። እሺ እነሱ ለሌላ ሰዎች ከሆነ ደግሞ በሉ፣ ተኙ፣ ጠጡ፣ ሰሩ ስንል ደግሞ ብዙ ጊዜ ሁለተኛ ድምጾች መጨረሻ ከተጠቀምን እኔን ሳይጨምር ለሌላ ሰዎች ለሴትም ሊሆን ይችላል ለወንድም ሊሆን ይችላል። ለሌሎች ከሆነ ደግሞ በዚህ መንገድ ብዙ ጊዜ ሁለተኛ ድምጾች መጨረሻ ላይ ይመጣሉ። እኔን ብቻ ከሆነ ደግሞ በላሁ፣ ጠጣሁ፣ ተኛሁ፣ ጠጣሁ፣ ሰራሁ፣ አደረግኩ፣ ተቀመጥኩ፣ ቆምኩ ስንል ደግሞ ሁ መጨረሻ ብዙ ጊዜ ይመጣል። ሁ መጨረሻ ከመጣ ሁለተኛ ፊደል ሆኖ ግን ብዙ ጊዜ ሁ የሀ ቤተሰብ ሁለተኛው ሁ ይሆናል። እንደዚህ ነገር ከገጠማችሁ ብዙ ጊዜ ለእኔ ብቻ ተጫወትኩ፣ ተመገብኩ ስንል አሁን ሁ ነው መጨረሻ ላይ የሚሆን። እንደዚህ ከሆነ ደግሞ እኔ ብቻ ሌላ ሰው ማንም ሳይጨምር ይሆናል ማለት ነው። ለዛሬ የነበረን ጊዜ ትምህርት ይሄን ይመስላል። መልካም ጊዜ ባይ ባይ።